የአርቲስት መልካሙ ተበጀን ዘፈን በድምጽ መመሳሰል ተጫውቶት ሁላችንም በስህተት የቴዲ አፍሮ አዲስ ዘፈን ነው ብለን በየስልካችን ያዳመጥነው ያ ድምጽ የማን እንደሆነ ያውቃሉ? የፊልም አፍቃሪ ከሆኑስ አፋጀችን፣ ህያብ፣ ሃምሳሎሚ እና ከወንዶች ቤት ጨምሮ ከ11 በላይ ለሚሆኑ ተወዳጅ የኢትዮጵያ ፊልሞች ምርጥ የሳውንድ ትራኮችን ወይም ማጀቢያ ሙዚቃዎችን ያዜመውን ድምጻዊ ታስታውሱታላችሁን? እስኪ ድምጹን ላስታውሳችሁ። ሰንሱስቱኝ በፍቅር በኑር ለፍቅር ውስጤን ሰብሬ ስበድል ዛሬ። ይህ ድንቅ ባለ ክህሎት ወጣት ሳሙኤል ድንቁ ወይም ሳሚ ይባላል። ሳሚ ድምጻዊ ብቻ አይደለም፣ በትላልቅ ሆቴሎች ውስጥ የሰራና የራሱን የኬተሪንግ ስራ የሚያከናውን ጎበዝ ባለሙያ ሼፍም ነው። ነገር ግን ይህን ሁሉ ተሰጥቶ ይዞ ለምን ከሙዚቃው ዓለም ጠፋ? ከጀርባው ያለው ታሪክ ግን እጅግ ልብ የሚነካ ነው። ሳሚ ሙሉ አልበሙን አዘጋጅቶ ፕሮዲውሰር አግኝቶ ወደ ህዝብ ሊያቀርብ በዝግጅት ላይ ሳለ ነበር ህይወት ከባድ ፈተና የጣለችበት። በሙዚቃው ስኬታማ ሆኖ ለማየት እጅግ ትጓጓና ትናፍቅ የነበረችው ውድ እናቱ በድንገት በጽኑ ታመመች። የእናት ፍቅርና ጭንቀት አልበሙን ትቶ ከእናት ጎን እንዲቆም አደረገው። በሚያሳዝን ሁኔታ እናቱ በዚህ ምድር ላይም በሞት ተለየችው። ይህ ስብራትና ከባድ ሐዘን በሳሚ ህይወት ላይ ትልቅ ጠባሳ ጥሎ ማለፉ ብቻ ሳይሆን ሙሉ በሙሉ ራሱን እንዲያገልና ተስፋ ቆርጦ ከሙዚቃው ኢንዱስትሪ እንዲርቅ አደረገው። እናቱ የአልበሜን መውጣት ለማየት በጣም ትጓጓ ነበር። የስኬቴን ፍሬ ብታይልኝ ደስ ይለኝ ነበር እያለ በሰክላ ሾው ላይ በእንባ የታጠበውን ታሪኩን ሲያጋራ የሰማው ሁሉ ልቡን አይነካም ማለት አይቻልም። ነገር ግን እግዚአብሔር ሲፈቅድ የወደቀበት ቦታ የመነሻ ምዕራፍ ይሆናል። ናዝሬት ወይም አዳማ ውስጥ ከአባቱ ጋር እያለ ቅን ልብ ያለውና ብዙዎቻችን የምናውቀው ታዋቂው ቲክቶከር ቤብ በድንገት አገኘው። የሳሚን ድንቅ ብቃትና አቅም የተረዳው ቤብ ልክ እንደ ምርኩዝ በመሆን በቲክቶክ ላይ ታሪኩንና ድምጹን አጋርቶ በብዙዎች ዘንድ እንደ አዲስ እንዲታወቅና የህዝብ ፍቅር እንዲቸረው አደረገ። ይህ መልካምነት ነው ዛሬ ለአባይ ቲቪ የሰከላ ፕሮግራም እንግዳ እንዲሆንና ድምጹን በድጋሚ እንድንሰማው የሚያደርገው። አሁን ሳሚ ዝግጁ ነው። የተሰሩና የተጠናቀቁ ምርጥ ስራዎች አሉት። የሚፈልገው ግን አቅሙን አይተው አብረውት የሚሰሩ ፕሮዲውሰሮችንና የሙዚቃ አፍቃሪዎችን ድጋፍ ነው። እንደ ሳሚ ያሉ ድንቅ እምቅ አቅም ያላቸው ልጆች ወደ መድረክ ተመልሰው የኢትዮጵያን ሙዚቃ ማበልጸግ አለባቸው። ይህንን ድንቅ ድምጽና ብርቱ ወጣት በሙዚቃው ጎዳና ላይ በድጋሚ ለማየት ሁላችንም የሞራልና የወንድምነት ድጋፋችንን አንንፈገው። ብርቱና ባለተሰጥኦ ሳሚ ፈጣሪ አበርታ፣ ወደ ስራ በሰላም ተመለስ እንላለን። ዳጊ ነበርኩ። ይህ ቪዲዮ ለብዙዎች እንዲደርስ ሼር፣ ኮፒ ሊንክ አድርጉ። እናመሰግናለን።